ሰላም እንዴት ናችሁ? በዛሬ ቪዲዮ እንዴት አድርገን የተማሪዎችን ውጤት በቀላሉ መስራት እንደምንችል የማሳያችሁ ነው የሚሆነው። ስለዚህ እዚህ ጋር እንደምትመለከቱት የ8 ተማሪዎችን ሳምፕል ዳታ በመውሰድ እንዴት አድርገን በቀላሉ አቨሬጅ፣ ቶታል፣ ራንክ እንዲሁም በግሬድ ሪፕሬዘንት የሚደረጉትን ሳብጀክቶች በግሬድ እና እንዴት አድርገን ኮመንት መስጠት እንደምንችል የማሳያችሁ ነው የሚሆነው። ስለዚህ ተከታተልን። ቶታልን ለመስራት ምንድነው የምናደርገው? ሁለት መንገድ መጠቀም እንችላለን። አንደኛው ሳም ፋንክሽንን በመጠቀም ነው። ስለዚህ ሳም ፋንክሽንን ተጠቅመን እንዴት አድርገን ነው ቶታል የምንሰራው? እኩል ይሆናል ሳም እንልና የሚደመሩትን የሴል አድሬሶች ሰሌክት እናደርጋለን። ከዛ በኋላ በዚህ መልኩ ካልኩሌት እናደርጋለን። የሌሎችን ለመስራት ደግሞ ምንድነው የምናደርገው? ጥቁር በሚሆንበት ሰዓት ዳብል ክሊክ ማድረግ ነው። ደን በመቀጠል አቨሬጅ ለመስራት ደግሞ ሁለት መንገዶችን መጠቀም እንችላለን። የመጀመሪያ መንገድ አቨሬጅ ፋንክሽንን መጠቀም ወይ ደግሞ ቶታል ያለበት ሴል አድሬስ ሲካፈል ለተደመሩት የትምህርት ብዛቶች እናደርጋለን። ስለዚህ ቶታል ሲካፈል ለ4 አድርጌ በቀላሉ ላሳያችሁና በዚህ መልኩ ካልኩሌት እናደርጋለን። የሌሎችን ለመስራት ደግሞ በቀላሉ ጥቁር ስትሆን ዳብል ክሊክ ማድረግ ነው ማለት ነው። ሌላኛው ራንክን ለመስራት ነው። ራንክን ካልኩሌት ለማድረግ ደግሞ ራንክ ፋንክሽን በመጠቀም ብራኬት እንከፍታለን። ከዛም የመጀመሪያውን አቨሬጅ ሰሌክት እናደርጋለን። ኮማ እናደርግና ከማን ጋር ነው ሪፈረንሳችን? ሁሉንም አቨሬጅ ጋር ነው። እያንዳንዱን አቨሬጅ እየወሰደ ኮምፔር የሚያደርገው። ስለዚህ አብሶሉት ሴል ሪፈረንስ ነው ማለት ነው እዚህ ጋር የምንጠቀመው። ስለዚህ አብሶሉት ሴል ሪፈረንስ ለማድረግ ምንድነው የምናደርገው? የዶላር ሲምቦልን ማስቀደም መቻል አለብን። ዛት ሚንስ throughout the formula ተመሳሳይ ነው የሚሆነው ማለት ነው። ዛት ሚንስ አንቼንጅድ የሆነ ሴል አድሬስ እንዲሆን ከኤል2 ጀምሮ እስከ ኤል10 ድረስ ያለው እንዳለ ድራግ በምናደርግበት ሰዓት እንዳለ እንዲሆንልን ዶላር ሲምቦልን እናስቀድማለን ማለት ነው። ዶላር ሲምቦል ኤል ከዛ ዶላር ሲምቦል ትንልና እስከ ለማለት ሁለት ነጥብ ተጠቅመን ከዛ ዶላር ሲምቦል አድርገን እስከ ኤል10 ድረስ እናደርጋለን ማለት ነው። ደን ከዛ በኋላ ኦርደሩን ምንድነው በዲሰንዲንግ ኦርደር ስለሆነ ኮማ አድርገን 0 እናደርጋለን። ብራኬታችንን ዘግተን ኢንተር ማድረግ ነው። ከዛም በተመሳሳይ መልኩ እዚህ ጋር ጥቁር በምትሆንበት ሰዓት ዳብል ክሊክ ሌሎችን ለመስራት ዳብል ክሊክ እናደርጋለን ማለት ነው። እዚህ ጋር እንደምትመለከቱት 70 ያመጣው ልጅ አንደኛ